የከፈልኩት ዋጋ የለም። በእውነት ኃጢአት ነው የራሱ በጣም ትልቅ ኃጢአት። እኔ አሁን የትኛውን እምነት አልከተልም። በጣም የዘሩብኝ ዘር ማለት ነው ከአይምሮዬ በላይ ነው በእውነት ባቢ። ገብርኤል ይላሉ ሻማ ይበራል፣ ቂጣ ትበላለ፣ ቡሌ ትበላለ፣ መልስ የለም። ሚካኤል ይላሉ ሻማ ታበራለ፣ መልስ የለም። በአንድ ልደታ፣ በሁለት ሚካኤል፣ በሶስት ገብርኤል፣ በ21 ማርያም፣ በ27 ያላበራሁት ሻማ የለም። ምንም በህይወቴ ውስጥ መልስ ቀርቶ ለውጥ አላገኘውም። በቃ ሊያልፍልኝ ያልቻለ ሰው እሄዳለሁ፣ እጮሃለሁ፣ እመጣለሁ። ቅዳሴ ለሊት ሄጄ እገባለሁ። 11 ሰዓት እንቅልፌን አጥቼ እዛ ሳስቀድስ ተገትሬ እመጣለሁ። ከዛ ስመለስ ቄሱ ደግሞ ለምን እኔን እሺ ብለሽን ከኔ ጋር ህይወትሽን አትቀይሪም ይለኝ። ጸበሉ ይሻለኛል። ጸበል ልጠመቅ እርቃኔ ራቁቴ ፓንት መልበስ የለብሽም እንዴ! የሰውን ነውር ያየ የተረገመ ይሁን ይላል መጽሐፍ ቅዱስ በራሱ። የሰው ነውር የሚያይ የተረገመ ይሁን ይላል ራሱ ኢየሱስ ክርስቶስ ነው የሚለው። ይሄንን ራቁትን ያለ ፓንት ነው ቄሱ የሚያስጠምቅ። እሺ ይሄ ምንድን ነው የምትለው? እሺ ራቁቴን ሄጄ ፓንት ሳላረግ ምን ሳላረግ የምጠመቀው በመስቀሉ ሼቱ ጋር ነው የሚመጣው ጡቴ ጋር። እሺ ይሄ ምንድን ነው? ጡቴን ቂጤን ምናምን የሚደባብሰው። ፈውሱኝ ፈውሱኝ አባ ፈውሱኝ አባ ፈውሱኝ ቂጤን ጡቴን። ይሄ በጣም ነውር አይደለም? የሴት ልጅ ነውር የሚያይ በእውነት እውነቴን ነው የምላቸው የተረገመ ይሁን ነው የሚለው። ይሄ ምን አይነት አስተምሮት ነው? በእውነት ውስጡ ገብታችሁ ቆም ብላችሁ ስታዩ እንዴ እኔ እያበድኩ ነው ወይስ ሳጠምቅ ነበር ታውቂያለሽ? ቆይ ራሴ እንዴ በህልሜ ነው በውኑ ዓለም ነው ያለሁት እምነት ውስጥ ብዬ ቆሜ ራሴን አያለሁ። ራቁቴን ተጠምቄ እወጣለሁ። በርጌታ ይዳብሰኛል፣ ሲፈልግ እንደፈለገ ፈውስ ነው ይለኛል። ሄጄ ደግሞ ጎንበስ ቀና ብለህ ስትስማቸው ጡትህን ያሻሉ። ቆም ያለ ጡት ካዩ በቃ በውስጥ አናግሪኝ፣ በኋላ ነው ያናግሪኝ፣ ለእመኑ ሲሄድ ነው ያናግሪኝ፣ የአንቺ ሴጣን አደገኛው ነው ይሉኛል። እሺ አባ ብዬ ሄጄም ደግሞ መቃብር ቤት ውስጥ ነው የሚኖሩት። መቃብር ቤት ውስጥ ገብቼ ሳናግራቸው ምንድን ነው ተኝ እዚህ ጋር እንደዚህ ላድርግሽ እንደዚህ ላድርግሽ። በጣም ግራ እኮ ነው የሚገባቸው። መዘምራን ገባው መዘምራን እየተማርኩ እኔ እግዚአብሔር ቃል ነው ብዬ ስማር አትደውልባት አንተ ዘገጠኝ። ልክ 11 ሰዓት ብዬ ስማር ማዚማ አንድ አረጉ ይዛለ ቀልቤ ነበረው ከኔ ጋር ምን ሆነሽ ነው አለኝ። ምን አባህ ገባ ብዬ ብሎክ አደረኩት። ማይ መዘምራን ሆናለሁ ብዬ ገብቼ ደግሞ መዘምራን እዛ ስዘምር መሰል 11 ሰዓት ላይ መቃብር ላይ ቁጭ ብለህ ኪሲንግህን ትቀጥላለህ፣ ትሳሳማለህ፣ ትጠቃቀፋለህ። በቃ እኔ ግራ ግብት ታዲያ የትኛው ሃይማኖት ነው እውነት ያለው ብዬ ስጠይቃቸው እንዲህ አንቺ ከመናፍቅ ጋር ውለሽ ነው የመጣሽው ሲሉኝ እሺ ብዬ ዝም ብዬ ሆዴም ሞላለሁ። ምግቡ ምኑ እንደሆነ ያማልልሃል። እዛ በቃ ምግብ አለ እሑድ ምናምን የመጣው ምግብ ዘኪው ዳቦ ምኑ በቃ ድርቆሹ አይቀር ምኑ አይቀር የሰንበቴ ቤቱ ጠላቁ ስክር ብዬ እሑድ ወደ ቤቴ እናቴ ገብቼ በቃ እንደፈለኩ ነው የምትሆነው። በቃ ምግቡ በጣም ነው የሚጣፍጠው። እሱን እየበላ ዝም ነው። አረ ዝም በይ፣ እዚህ ቤት እኮ አይጠየቅም ጥያቄ። ዝም ብለሽ ምግብሽን እየበላሽ መኖር ነው። አሜን 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 እሺ ነው የምትዩ። እስከ መቼ ማንነት ጥያቄ ይዞኝ እኖራለሁ እኔ? ኢየሱስ ማን? የታባሽ ስለ ኢየሱስ እንዴት አባሽ ትጠይቂያለሽ? እጄን መስቀል አድርጌ ገብርኤል ሲሆን ቦሌ መድኃኒዓለም፣ ሚካኤል ሲሆን ካሳንቺስ ኡራኤል፣ ማርያም ሲሆን ገብርኤል ሲሆን ቤተ መንግስት ጋር በቃ መድኃኒዓለም የማልሄድበት የለም። ምንም በህይወቱ ሰው መልስ ያጣል፣ መልስ የለም እንዴ። እኔ ከዚህ ሁሉ ስቃይ በቃ የመጣብኝን ሁሉ ጠይቃለሁ ብዬ እኔ ስለ ኢየሱስ ስለ ገርላት ምናምን ታምረ ማርያም ይሄ ስለ ኢየሱስ ምናምን የሚለውን ጠይቃለሁ ካልክ ተፈንክተህ ትወድቃለህ። ስለ ገድላት ስለ ታምረ ማርያም መጽሐፍ ቅዱስ በእጅ መያዝ አይፈቀድም። ኦርቶዶክስ ቤተክርስቲያን ውስጥ
አሁን ደግሞ የሚገርም ጥይት የሆነ ጠያቂ ትውልድ መጥቷል። የት አባቱ እንደሚገባ ነው ግራ ይገባኝ። ጴንጤና ሃይማኖት፣ ጴንጤና ኦርቶዶክስ የት እንደሚገባ ህፃኑ ራሱ በቀደም የሆነ ሲጠይቅ በጣም ነው የሚገርም። በቃ ጠያቂ ትውልድ ተፈጥሯል። የት እንደምትሄዱ ካሁኑ መኖሪያችሁን አዘጋጁ። እውነቴን ነው የምልህ፣ በጣም ጠያቂ ትውልድ እየመጣ ነው። እኛ ግራ ገብቶን ወጣን፣ አፋችንን ዘግተን ተደብድበን በጫማ በምን ሳይቀር የወጣ ነው። ወጥተን ዝም ፕሮቴስታንት ጋር ሄደን መጽሐፍ ቅዱስ ተማርን፣ ገልጠው እንድንማር አረጉኝ። እኔ